ዛሬ በዚህ ወንጀል ክትትል ይህ ቻናል የአሜሪካ ውስጥ ያሉ ወንጀሎችን የምናይበት ቻናል ነው። ዛሬ የምንመለከተው ሶስት እህት አማቾች በ12 ዶላር የተነሳ ጸብ ወደ ትላልቅ ክሶች አምርቶ እስር ቤት ከቷቸዋል። እስከ መጨረሻው ተከታተሉን፣ አብራችሁን ቆዩ። ሱፐርቫይዘር ከየት አለ? ይሄ የእናንተ በጎ ፈቃደኝነት እና ላይክ ነጋዴና ሻጭ የሚያሳይ ያላቸውን ግንኙነት ተመርኩዞ የተከፈለ ክፍያ እንጂ ስርቆት አይደለም። እኛ የምንፈልገው 12 ዶላራችን ነው። ጀስት በዶላር የተነሳ ነው የሁሉ ጸብ። ምንም አያስጨንቀንም፣ ምንም አያገባንም። እኛ ብራችን ነው የምንፈልገው ብቻ እያሉ ነው። የሱቁ ባለቤት እንዲህ ትላለች፣ ፒዛውን መስጠት እንችላለን ብላለች የሱቋ ባለቤት። እነሱ ደግሞ ፒዛውን አንፈልግም፣ የምንፈልገው ብራችን ነው፣ ሪፈንድ ይደረግልን ነው። ፖሊሱ መጀመሪያ ላይ ነግሯቸው ነበር፣ መክሰስ ትችላላችሁ ብሎ ጠይቆ ነበር፣ ነግሯቸው ነበር። ለ12 ዶላር ነው የምንከሰው፣ አሁኑን ይመልሱልን አሉ። ከዛን ፒዛውን ፕሮቫይድ ማድረግ እንችላለን፣ ከዛ ውጭ ግን አንችልም፣ ምንም ነገር ማድረግ አንችልም አሉ የስቶር ባለቤቶቹ። እነሱ ደግሞ ብራቸውን ጠየቁ። ውጭ አላቸው፣ እምቢ አሉ። አሁን እንደምታዩት ከፖሊሶቹ ጋር ግብ ግብ ጀመሩ። ፊዚካሊ ፖሊስ አታክ ማድረግ በጣም ትልቅ ወንጀል ነው። እንዳያችሁት ነጭ ቲሸርት ያደረገችው ፖሊሱን ገፍትራው ነበረ። ከዚህ በኋላ ነው ዋናው የትላልቅ ክስ ምክንያቶች የተነሳባቸው። ወደ መኪናው ሂጂ፣ መሬት ላይ እንድንጥልሽ ትፈልጊያለሽ? ወደ እስር ቤት መሄድ አልፈልግም። መኪናው ጋር አደረሷት። ካቴና ላይ ያስሩባት ነበር። አንደኛዋ እህትየዋ መታ መበጥበጥ ጀመረች፣ ፋይት ማድረግ ጀመረች። ሲገፈተራት ወደቀች። እጇ ላይ ካቴና ሊገባላትም የነበረችው እህት መታገል ጀመረችና ወደቀች። ልቀቁኝ፣ መታሰር አልፈልግም እያለች ነው። ፖሊሱ ደግሞ ሌላ የፖሊስ ኃይል እየጠራ ነው በመነጋገሪያ ሬዲዮ። መነሳት ትቻለሽ? በጣም እየተናደድኩ ነው። ወደ መኪና ወስድሻለሁ። ዙሪና ወደ መኪና ልውሰድሽ። ዘረኛ ፖሊሶች ናችሁ እናንተ፣ ሁላችሁም ዘረኞች ናችሁ። እንደዚህ መገፍተር ሰው ጥሩ ነው? ፊቴን መተሽኛል እኮ። እህቴን ይዛችሁብኝ ስለነበር ነው። ህግ ብታከብር ኖሮ ሁሉ ነገር አይመጣም ነበር። ሁላችሁም እየቀረጻችሁ ምንም ነገር አላደረኩም። እኔን መንካቱላ አትችልም ነበር። ምንድነው እየተካሄደ ነገር ያለው ነገር? እኔ ምንም የገባኝ ነገር የለም እያለች ነው። እኔ መንካት አትችልም። እኔ መንካት አትችልም ነበር። መንካትም አትችልም። እባክሽ በጉልበትሽ በርከክ ብለሽ ለመነሳት ሞክሪ። ልቀቁኝ፣ ራሴን ችዬ እነሳለሁ ብላ ራሷን ችላ ተነሳች። ወደ መኪናው እየወሰዷት ነው። ምንድነው እየተካሄደ ያለው? ይሄ ድብብና ነው። ይህን ነገር ከእጄ ላይ ማውለቅ አለባችሁ። አናውልቅልሽም። ጠበቃዬ ጋር ደውሉ።
እከሳቸዋለሁ። እነዚህን ፖሊሶች ጎድተውኛል፣ ገፍትረውኛል። እንዲህ ገፍትሮ ሰው መጣል ጥሩ ነው? ልክ ነው? እና ጉልበቱን አንገቷ ላይ አቅርቦት ነበር መሰለኝ። ቪዲዮ ላይ ሙሉ ለሙሉ ማየት አልቻልንም። እሱንም ሜንሽን እያደረገች ነው መኪና ውስጥ ያለችው ሴት። መኪና ውስጥ ገብተሽ ቁጭ በይ፣ መኪና ውስጥ ነኝ፣ ግቢና እግርሽንም አስገቢ። እነሱ በሩን መዝጋት ፈልገዋል። ቀጥታ እነዚህን ሰዎች ወደ ፖሊስ ጣቢያና ፖሊስ ጣቢያ ብቻ ነው መውሰድ የሚፈልጉት። ሁሉ ጸብ የተነሳው በዛች ትንሽ ዶላር ነው፣ በ12 ዶላር። እሱን እሰሩት፣ እሱን የገፈተረኝ እሰሩት፣ ገፍትሮኛል፣ እሰሩት፣ ማንም እንዳይነካኝ፣ ማንም እንዳይነካኝ። ግን ራቅ ብለሽ ቅረጪ እያላት ነው። መቅረጽ ከፈለገች ኤቪደንስ መያዝ ከፈለገች ኦልሬዲ ፖሊሶቹ ላይ ካሜራ አለ። ይሄ ወደ ኢትዮጵያ መግባት ያለበት አሰራር ነው፣ ካሜራ መኖር። ዛሬ ላይ ያየናቸው ወንጀለኞች ኦር ተከሳሾች ያደረጉት ነገር እንደሚያሳየው ከሆነ ፖሊስን መተናኮል፣ መገፍተር፣ ከዛም ውጭ የፖሊስን ትዕዛዝ አለመቀበል፣ በህጉ መንገድ ተከትለው የሱቁን ባለቤቶች መክሰስ ይችሉ ነበር፣ ግን አላደረጉም። የቀረችውንም አንደኛዋን እህት አስሯታል። እሷንም ያሰሯት ምክንያት በዳሜጅ በማድረግ ጥፋት በማጥፋት ነው። ስቶር ውስጥ መነጽሬ ላይ ቆመሃል፣ መነጽሬን እፈልጋለሁ ማየት እንድችል፣ ማየት አልችልም ያለ መነጽሬ፣ መነጽር ያስፈልገኛል። ሁላችሁንም እያንዳንዳችሁን እከሳለሁ እያለች ነው። አሜሪካ ውስጥ ፖሊስን መክሰስ ይቻላል። ፖሊስንም ከሰው ብዙ ዶላሮች የተከፈላቸው ሰዎች አሉ። ነገር ግን እነዚህ ሰዎች እነዚህ 3 እህታማቾች ያደረጉት ነገር ልክ አይደለም። እነሱ ራሳቸው ናቸው ፖሊስን ስራውን እንዳይሰራ ያደረጉት። ከቦታው ለቃችሁ ሂዱ በተባሉበትም ሰዓት መገፈታተር ጀመሩ። ማንም እንዲነካኝ አልፈልግም። እሷ እያደረገች ያለችው ማንም እንዲነካኝ አልፈልግም፣ እዚህ ቁጭ እያሳልፋለሁ ነው። እድል ሰጥቷት ነበር በራሷ እንድትነሳ፣ ግን እምቢ አለች። ሄልፕ አደረጓት፣ ተነሳች። ወደ መኪና እየወሰዷት ነው ሊያስገቧት፣ ወደ እስር ቤት ሊወስዷት። ይህ ሁሉ ብዙ ዳሜጅ ነው። ይችኛዋ እህት ላይ ያደረገችው ነገር አንድ ፖሊስን ፋይት በማድረግ፣ ሰከንድ ዳሜጅ በመፍጠር ሱቅ ውስጥ፣ ሶስተኛ መታሰር። ታሳሪ ነህ በሚል ሰዓት ፖሊስ እስረኛዬ ነህ ባለ ሰዓት መታሰር አለበት። ስርዓቱን ጠብቀህ መክሰስ ካለበት ፖሊሱን ካጠፋ በፍርድ ቤት በኩል ሄደ። ካሜራም ፖሊሶቹ ላይ ስላለ እያንዳንዱ ነገር ስለሚቀረጽ ስርዓቱን መጠበቅ መንገድ ነው መሆን ያለበት። ነገር ግን እዛው ውሳኔ መወሰን በራስህ አትችልም። Tristan said he's your dad. He's your stepdad. Okay. I know Tristan. Tristan's a good guy. አባትሽን አውቀዋለሁ፣ ጥሩ ሰው ነው። እስር ቤት ውስጥ አላስገባሽም። የተረጋጋሽ ስለሆነ አንቺን እዚህ ነው ማስቀምጥሽ። ከደቂቆች በኋላ እመለሳለሁ ወደ አንቺ አላት። ከሁሉም ብዙ ትልቅ ቫዮለንስ እያሳየች ያለችው ነጭ ቲሸርት ያደረገችው ናት። ሌላ ፖሊስ ሪኩዌስት አደረገች። ሌላ ፖሊስ ይምጣልኝ አለች። አራት ፖሊስ አለ። እንደውም 5 ልንሆን ነው። እዛ ጋርም አለ አንድ ፖሊስ እያለ
So አንቺን መምታት አይጠበቅብሽም ነበር ፖሊስን። just step right up that way. She's still not want to cooperate, so I have to do what? I would ask you to step up here, please. Right እባክሽን where that door ወደዚህ just opened. ሳይድ Thank you. ተመለሺ። Okay, come on in. Right up there, where close to where that officer's standing, right in front of that open ወደ door. for me. ተከፈተው በር እባክሽ ቀርበሽ ቁሚ። I don't feel comfortable with you taking my handcuffs off. Could you want other people to do it, please? Oh, you want other people to do it? ሲኑ ላይ የነበሩ ፖሊሶችን አልፈለገችም። ሌላ ፖሊስ ስቴሽን ውስጥ የነበረ ነው። እናንተ እንድትነኩኝ አልፈልግም ስትል ሌላኛውን ፖሊስ እንዲፈታት ጠየቃት። እሺ ባንተ እፈታለሁ አለች። And that's what happens when you fight with the police. Have a seat in there. What is your? Do you have her name? No. What's your name? ስምሽን ንገሪኝ። ስሟን ልትናገር አልቻለች። Absolutely. ይሄ ሁሉ የተፈጠረው በትንሽ ዶላር። ይህ የሚያሳየን ፖሊስን መተናኮል የለብንም። ፖሊስ አርጉ የሚልንን በሲኑ ላይ ማድረግ አለብን። መክሰስ ካለብንም ፖሊሱን በስርዓት በፍርድ ቤት በኩል መክሰስ አለብን። የዛሬ ይሄን ይመስላል። Sometimes the smallest number on a police report tells you the biggest truth. Nobody was arguing over $1 here. They were arguing over being told no and being told to leave. Because usually once food is made, you're not in I change my mind territory anymore. That's a business dispute and a